ከመናኸሪያ ከስምሪት ከመደበኛ ስምሪት ውጪ አገልግሎት በመስጠት በሚል ማለት ነው። ይሄ ጎዳና ላይ እንትን የሚለው ይሄን ያደርጋል። ይሄን ካደረገ ህግና ስርዓት እየተከበረ ይመጣል ማለት ነው። መንገደኛ ፕሮጀክት ስራውን ከመንገድ ትራንስፖርት አገልግሎት ጋር በመተባበር ነው የሚሰራው። ከዛ በተጨማሪ ደግሞ ያሉትን ትርፍ የመጫኑን ነገር ያንን የሚቀንስ ነው። ምክንያቱም አንድ መኪና ላይ ልንቆርጥ የምንችለው የመጫን አቅሙን ወይም ደግሞ መኪናው የሚኖረው የቦሎ ቁጥር አለ። በዛ ልክ ነው ሲስተሙ እንዲቆርጥ ተደርጎ እንትን የሚለው ያ ደግሞ ከፍተኛ ከትርፍ ጭነትን የሚቀንስና ያ ደግሞ በትንሹም ቢሆን የአደጋን የመቀነስ እንትን አለው አገልግሎት አለው። ከዛ በተጨማሪ ደግሞ ለተሳፋሪው አሁን ላይ ያለውን ትርፍ ክፍያ እንግልቱን ከረዳትና ተሳፋሪ ጋር ያለውን ሰጣ ገባዎችን ለመቀነስ ከፍተኛ ስራ ይኖረዋል ማለት ነው፣ አገልግሎት ይኖረዋል። እዚህ በፊት ይገጥም ያው ህዝቡ ላይ አንደኛ እንግልት ነው። ሁለተኛ ደግሞ የትራፊክ አደጋም የሚከሰተው ተሽከርካሪው ከመጫን አቅሙ በላይ አንደኛው ምክንያት ይሄ ስለሆነ ማለት ነው። በእርግጥ በርካታ የትራፊክ አደጋ መንስኤዎች አሉ። አንደኛው ምክንያት ግን ተሽከርካሪው ከመጫን አቅሙ በላይ መጫን ነው። ለአብነት ብንወስድ ባለፉት በቅርብ ጊዜ የተከሰተውን ብናይ ሞሰቢት ላይ ከአቅም በላይ ጭኗል። ከዛ ማርሽ በጥሶ ነው ሄደው። ማርሽ በጥሶ ሲሄድ ውስጥ ላይ ነዳጅ ነበረ። ያ ነዳጅ እሳት ሆኖ ነው መኪናውን ያቃጠለው ማለት ነው። በዛ ምክንያት 10 ሰው አካባቢ ነው ህይወታቸው ያለፈው ማለት ነው። ይሄን መከላከል ይቻላል። ምክንያቱም በመጫን አቅሙ ይሆናል ማለት ነው። በመጫን አቅሙ ከሆነ ደግሞ ተሽከርካሪው የታለመለትን ግብ ያሳካል ማለት ነው። ህዝቡ ላይ የሚደርሰውን እንግልት ማስቀረት ይቻላል። ከዛ በዘለለ ደግሞ ከኢቲኬቲንግ ውጪ ጎዳና ላይ ጭኖ ከተገኘ መንገድ ላይ ያለው ተቆጣጣሪ የራሱን ስራ ይሰራል። ስለዚህ በተባበረ ቅንጅት ችግሩን መፍታት ይቻላል ማለት ነው። በተለይ ዲጂታል ከማድረግ አኳያ አገልግሎትን ከንክኪ ነፃ ማድረግ ታርጌት ያደረገ ስለሆነ ይሄ ትክክለኛ አገልግሎት ለተገቢው ህብረተሰብ መስጠትን ያረጋግጥልናል፣ የኢቲኬቲንግ አገልግሎት ማለት ነው። እሺ የትራንስፖርት አገልግሎቱ በማህበረሰቡ ፍላጎትና ባለው ወጪ እና ገቢ ልክ ታስቦ ሳይሆን በሹፌሮችና በባለሀብቶች ሙሉ ፈቃደኝነት ላይ የተመሰረተ ወቅቱን መሰረት በማድረግ ከጸጥታው ችግርም ጋር በተያያዘ ተጠቃሚ ማህበረሰብ አላግባብ ገንዘብ ይከፍላል፣ ታሪፍ አይከበርም፣ ትርፍ አይታሰብም። ስለዚህ የመጀመሪያው ትርፍና ታሪፍን ማስከበር ነው። ተሳፋሪውን ካልሆነ እንግልት ማዳን ነው። እሱን ስናደርግ በየቦታው የሚደረጉ አላስፈላጊ ክፍያዎች ሙሉ በሙሉ በሚባል ደረጃ ማስቆም ይቻላል። ትርፍና ታሪፍን ማስከበር ከቻልን ደግሞ አደጋም በዛው ልክ ይቀንሳል ማለት ነው። ስለዚህ ከዚህ በኋላ ኢትዮ ቲኬቲንግ ስራ ከጀመረበት ጊዜ ጀምሮ ማንኛውም ተሳፋሪ ከመናኸሪያ ውጭ ቆርጦ መሄድ አይችልም። መናኸሪያ ራሱ በአካል መጥቶ የተተመነ ታሪፍ አለው። በሱ መሰረት ከቲኬቲንግ ቢሮ ከቲኬት ኮሪደሩ ድረስ በመምጣት ያው የምታዩዋቸው 3 ሴት እህቶችን ከስራ ፈላጊ ስቶክ በማንሳት በዚህ አጋጣሚ የስራ እድልን ፈጥረናል ማለት ነው። በሱ መሰረት ያው እየቆረጠ
ጠዋት ለመቁረጡና ቆርጦ ብቻ ቲኬቱ የሚቀር ሳይሆን እነዚህ የሚመለከታቸው ባለሙያዎች ቼክ ያደርጉና ተሳፋሪው ቆርጦ መሄዱን እርግጠኛ ከሆነ ያው እንደ በረራ እንደ አውሮፕላን ቲኬት አድርገን ነው የምንወስደው እና ለመንገድ ዝግጁ ሲሆን ሚሄዳን ተብሎ ተቆርጦ ቲኬቱ መልሶ ለመንገደኛ ይሰጠዋል። እሱን ከያዘ በኋላ መኪና ውስጥ ይገባል። ጉዞ በዚህ አይነት መንገድ የሚቀጥልበት ሁኔታ ይኖራል እና ከመናኸሪያ ውጭ ይዞ መንቀሳቀስ አይቻልም። እሱን ካደረግን በኋላ ከመናኸሪያ ውጭ ተቆጣጣሪዎች ሙሉ ቁጥጥር ያደርጋሉ። ያ ማለት የጉዞ ቲኬት ያልያዘ መንገደኛ በህገወጥ መንገድ አሽከርካሪው ጭኗል ማለት ነው። በደንብ መተላለፍ እላፊ ጥቅም ለማግኘት አስቧል ማለት ነው። የተሳፋሪውን መብት እየተጋፋ ነው በሚለው የውጭ ቁጥጥሩ ይህንን መሰረት አድርጎ አልሞ ይሰራል። ስለዚህ ህገወጥ መናኸሪያ ይቆማል ከዛሬ ጀምረን ብለን ተስፋ እናደርጋለን እና ፋይዳው ያው ትርፍና ታሪፍን ማስከበር ነው፣ አደጋን መቀነስ ነው፣ የተሳፋሪውን ደህንነት መጠበቅና ባሰበው ሰዓት ወደ ፈለገው ጉዞ እንዲሄድ ምቹ ሁኔታ መፍጠርን ያለመ ነው እና ይህን ለመተግበር የቲኬቲንግ ኮሪደር ስንናፍቀው የነበረ ማህበረሰቡን ከእንግልት ካላስፈላጊ ወጪ ከመጉላላት የሚያድን ስለሆነ በመጀመሩ እጅግ ታላቅ ደስታ አለን። ማህበረሰቡ ግን እንዲያግዘን እንፈልጋለን።